ሰላም ቤተሰቦች እንዴት ናችሁ? ዛሬ የፕራንክ ቀን ነው፣ የጨዋታ ቀን ነው፣ የመቀጥቀጥ ዘመን ነው። አሁን ምን ልላችሁ መሰላችሁ? አሁን ፕራንክ ላረግ ፈልጌ ነው። ማን ነው ፕራንክ ማረገው? ሚስትየው ነው። ምንድን ነው ማረጋት? ምግብ አቅርቢላትና የሚሆነውን አብረን እናያለን። ታዲያ ምን ማድረግ አለብን? ማቃጠል ማንደድ አለብን። ልክ አርሴናል እንደሚያቃጥለን እሷንም እናቃጠላታለን ማለት ነው። ቃላቶች እኮ ጠፉብኝ። ልክ ለፕራንክ ሲሆን ቃላት ለምን እንደሚጠፋብኝ አላውቅም። እስቲ ንገሩኝ ቃላት። እያስተኛች ነው ክሪሱ ይመስለኛል። እና እሱን እንደጨረሰች ቀጥታ ወደዛ ነው የሚሄደው እና ሬዲ አደረግና አጀስትመንት አደረግና ካሜራውን ደብቅ አድርጌ ከእናንተ ጋር እንወያያለን ማለት ነው። እኔ የምላችሁ ሚስቶች ምግብ ላይ እንዴት ናችሁ? ቲክቶክ ላይ እያወራን ነበር ከዚህ በፊት ስለ ምግብ እና በምግብ የተነሳ ላንጨረጨራ ትፈልጋለሁ። ትናደድልኝ ምን ታስባላችሁ? እኔ ግን አቃጥላታለሁ ብዬ ነው የማስበው በሚገባ። ምንድን ነው የማደርገው? መጀመሪያ ይመስለኛል አለች ከኔ ጋር ጠብቁኝ። እናት ምግብ ስጪኝ፣ ምግብ ስጪኝ። ፈለግኳ ምግብ። አዎ እንዴት ሆነ በያ አትፈልግም? ምስርና ጎመን ብቻ ነው? ምስርና ጎመን ብቻ ነው እንደምታከል እና በዛ ነው ሻሰልም እንዴ? አለቀ። እንደዚህ አይነት ምንድን ነው የዚህ ቤት ግን እንዴ? በዛ አድርገሽ ልክ ምግብ ስትሰሪ በዛ አድርገሽ በቃ እንዲበቃ አድርገሽ እኔ በየአይነት ካልሆነ ደግሞ ደስ አይለኝም። በቃ ስለ ራበኝ ነው የጠየኩሽ እኮ። አልፈልግም፣ እንደሱ አታቅርቢ። እኔ በዛ አድርገሽ ስሪ ከፈለግሽ። ሲጀምር ቅድም በልተናል እራሱ አይደል እና ለምን እንደዚህ አይነት ነገር እንዴ? በዚህ ሰዓት ሰርተሽ ማለት ቀን አሰሪም እንዴ? እንዴ ምን ማለት ነው? ቀን በዛ አድርገሽ አሰሪ ቀን የተሰራው ብዛት አለቀ አልኩህ እኮ። ከፈለክ ምስርና ጎመን አለ ላቀው። እዚህ ቤት ግን በቃ ወይ ምግብ አይጣፍጥ ወይ እንትን አይ። ኧረ በስመ አብ ጥርግ አድርገህ እየበላህ ምግብ አይጣፍጥም አይደል? ኧረ እኔ ምን ኦኬ ካልተፈጠቅ ሰራተኛ እንቀጥል ከተገኘ ነው። አልፈልግም አልኩሽ። አልበላም። ቆይ ለምንድን ነው አንቺ ምግብ በደንብ የማሰሪ? አባቴ ቀን የበላው ምንድን ነው? ቀን የበላው ምንድን ነው? ምግብ ነው። ስለ ራበኝ ነው ቀን እንደው የሚበላው። ልንገርሽ እውነት ረስቼው እነግርሻለሁ እያልኩ ነበር። አይ ባላይሽ ምን ችግር አለ? እንደውም ማየት አልፈልግም ደስ የሚል ምግብ ስላልበላ። አልፈልግም እንደዚህ አይነት ምግብ አለ። እንደውም ከዚህ በኋላ እያጣፈጥሽ አይደል? ወይ ጨው አሳነሰሻል፣ ወይ ሰምቲንግ አሳነሰሻል። የሆነ ነገር ምንም ስለመከም እኮ አይደለም ማውራሽ። ቆይ እሺ አንድ ነገር እንግዲህ ምግብ ስትሰሪ እንዴት ነው የምትሰሪው? ምን የጎደለ ነገር አለ? እኔ የጎደለማ አለ እያልኩሽ እኮ ነው። ወይ ምግብ አይጣፍም፣ ወይ ጨው አታረጊበትም፣ ወይ ዘይት የለውም እንዴ? ዘይት የለም። ምንድን ነው የጎደለ?
አድርገህ እየበላን ነው። አመሰግናለሁ ብለህ እየበላን ነው። ኧረ በጣም እየደበረኝ ነው። ካልተመቸ ደግሞ ወይ መስራት ሰራተኛሽ እንደዚህ አድርገሽ ወይ ስሪ ብለህ ደግሞ አሳየኝ ወይ ነው። አይጣፍጥም እንዴ? በጣም እየተናገርኩ ነው። አይጣፍጥም። እንኳን ተጣፈጠ በቃ ምንድን ነው እንኳን ተጣፈጠ የምትኮሰታት? በቃ ነፍቴ እኮ ነው ቤት ውስጥ ተጣፈጠ ማለት ነው። እየበላህ ነው እንዴ? ልንገርህ እስከ ነገ ምሳ ብዬ ነበር እንደውም የሰራሁት እና ታዲያ ታዲያ የት አለ? አሁን አግሪብ ሲልሽ እዚህ ውስጥ ነው ያው ጨዋ እንዴት ትወጣዋለህ አንተ ራስህ ቆይተህ ታወጣለህ። ወይኔ እንደዚህ አይነት ነገር እኔ በእውነት እዚህ ቤት እኔ ይሄን ነገር እያየሁ ማለት አልገባኝም። ምግብ ወይ በስነ ስርዓት አይቀርም፣ የሚጣፍጥ ምግብ አይቀርም። አሁንስ በዛ እሱ የእኔ ነው። ምን አለበት ያንተ ዘጋር ቢሆንም የራስህ አይመለከተኝም። መጀመሪያ ምግቡን በደንብ ስሪ። ስለ ውሃ ተናገሪኛለሽ እንዴ? በቃሽ ያለውን አቅርቢልኝ። ምንድን ነው ያለውን አቅርቢልኝ። ምንም በስመ አብ አያስፈልጉም። ያለውን አቅርቢልኝ። በልቼ ልተኛበት። ነገ ስራ ገባለሁ። ከዚህ በላይ መናደር የለብኝም። እርግጠኛ? አዎ እርግጠኛ። አልቀመጥም። እንደውም አልቀመጥም። ቆሜ ነው የምለው። ዞር በይልኝ። ምንድን ነው ራስ ያቀርባል? ልክ ነህ። አዎ ልክ ነኝ። ምንድን ነው በቃ ውስጤ ደስ አላለኝ። ምንም አነጋገርሽም ደስ አላለኝ። ምግቡም ደስ አላለኝ። በቃ በቃ ዞር በይልኝ። አይደለም በቃ ዞር በይልኝ እያልኩሽ እኮ ነው። አልፈልግም። በቃ ነይ ምን አሰብኩ አሁን? ለምንድን ነው አሳስቀሽ ልታስረሽ? እሱን ይቀራል እኮ ላድርገው እንዴ? ወይ አስወጣለሁ ወይ ታስወጣኛለህ አይደል? ብራዘር ሻንጣን አትደቅም ይዘው ያላየሁትም ብትይ አላየሁትም። እዛ ጋር ገብቶሻል እርግጠኛ ነኝ። ምንድን ነው ደስ አለሽ? ካሜራ መሆኑ እንዴት ነው? ባሌ ያልተቀየረብኝም ምንድን ነው? አረ ልትበድብኝ ነው ጓደኞች። እኔ እኮ እንደማልችልሽ አውቃለሁ። መጨረሻ እኮ መሸነፍ ነው አይደለ? ጀንትል ጥሩ ጀማሪ ነው። ፍጻሜን ያሳምርልህ። ምግብ አቅርቢ ብለን ነው አንተ የጀመርከዋ። እኔ ደግሞ በጨው ምግብ አቅርቤ እስከ ምሳ ብዬ የሰራሁትን ነው እንግዲህ ከልጅ ጋር እንደዛ ጠርግ አድርገን የበላነው። እኔም አንተም አብሬ እንደው እንደተሻመች ለዘውም ራሴ የሰራሁትን ላልመሰል ደስ አለሽ። እኔ ምግብሽ በእውነት እኔ ያው ግን ቤተሰቦች ምንም ማለት አይደለም። ለዚያም በየአይነት ተናደሽ ነበር። ጣፍጠ እጄን እየሳምኩ ማንዬሽ ይባረክ። ሲያባጅ እኔ ደግሞ ጉልበቴ ይባረክ። አሁን እዚህ ጋር መጥቶ እሽክትክት ምናት በስማበል አልኩክም ነው ከአቅሜ በላይ እኮ ነው የበላሁት እኮ እስካሁን ድረስ የበላሁት እየከሰኝ ነው እኮ ነው እራሱ እና ግን አልቻልክበትም። ምንም
ፕራንኩን ለሌላ ጊዜ ተለማመድ፣ አስበህ በደንብ ድንገት የመጣልህ ነገር ነው ወይ ደግሞ አይገርም ነው አይደል? አረ ሀሳቤ ሀሳብ ነው። አስበህበት ነው። ስበላ የጣፈጠኝ ምግብ ምን ነው አልጣፈጠኝም ብዬ ባወራት ምን ልትለኝ ትችላለች ብዬ አሰብኩና እንደዛ ነው ያሰብኩት። ከዛ አቀርባለሁ ስትይ አይነት የለም ስትይ ጭራሽ እንደውም ሀሳብ መጣልኝ። እንዴት አይነት የለም ብዬ ሀሳብ መጣልኝ እኮ እኔ ደግሞ ሀሳቤ ምን እንደተቀልክ ቅድም ውፌ አይነቱ ምናምን እያልክ ስለነበረ ለዛ ነው አይነት የለም ያልኩት እንጂ ሁሌ አይነት ላቀርብልህ አልችልም ያለውን ነው። አንዳንዴ ሳልሰራም ልጠብቀው ይችላል። ለማንኛውም ከዚህ ምን ተማርን? ክሪሱ ምን ተማር እንዴ? ለምን ሽሮ በጥጣት ሳስጣችሁ ያለውን ቤተፈራውን ብሉ ነው ባል የሚስቱ ምግብ ሁሌም ጣፍጦት ሊበላ ይገባል። ባይጣፍጥም ይጣፍጦ ሳይሆን በቃ እንትን ሲል ማማረር ሳይሆን ጀስት ማስተካከል ካለባት በትህትና በየአይነት ምናምን ብሎ ትናገር እያወራሁ ነው። በየአይነት ምናምን ብሎ እስካሁን ድረስ እንዴ ምን አስቡ ነው። ለማንኛውም ይመቻችሁ። የዴቪን ጆዲ ቤስት ካፕል ይመች። ቀጥለዋለሁ ሌላ ጊዜ ቀጥለዋለሁ። ቤተሰቦች ይህ የዴቪን ጁዲ ቤስት ካፕል የዩቲዩብ ቻናል ነው። እውነት ለማበሳጨት ሞክሬ ነበር የሆነ ሰዓት መጨረሻ ላይ ሳነቃብኝ ያቀር። ዞሮ ዞሮ ትዳራችን ላይ የሚፈጠሩ ማንኛውም ነገሮችን በትህትና ካልሆነ አሁንም እንደምንናገረው መጨረሻው አያምርም ለማለት ያህል ነው። ኔክስት ፕራንክ ግን እናስተካክላለን። ከዚህ የተሻለ ደግሞ አሳምረን ነገርልኝ። ዋው ይጣፍጣል። ግን በጣም ምግቧ የእውነት ለመናገር ይሄ ቀልድ አይደለም። ምግቧ በጣም ነው የሚጣፍጠኝ። በጣም ነው የሚጣፍጠኝ። እግዚአብሔር ምስክሬ ነው የምላችሁ። እኔ እያንዳንዱ አይነት የምሰራው ምንም አይነት አቡክታ ሰተኝ ራሱ ጣፍጦኝ ነው የምለው። አይዶን ነው እንዴት እንደምሰራው እና በጣም ነው የምወድላት። ምግቧንም ሁሉ ነገር ወድላታለሁ። እግዚአብሔር እጇን ይባርክልኝ፣ ቤተሰቤን ሁሉ ይባርክልኝ በእውነት እና እናንተም በያላችሁበት ተባረኩልኝ። የምንሰራውን ፕራንክ ላይክ አድርጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ዴቪን ጁዲ ቤስት ካፕል ነው።